የሐሳዊ መሲህ መልኩ ክፉ ነው። አንድ አይኑ ልም ነው። የቀኝ አይኑ ደም የለበሰ ነው። እግሩ የተጣመደ ነው ወደዚያ። ከንፈሩ እታች የደረሰ ነው። የታችኛው ከንፈሩ ዘያአቢ እንደዚህ ብሎ በቃ ይህ ቅጥህ የማይባል እንደዚህ ያለ ሰው ነው። ይወለድና በድብቅ ያደርጋል፣ በስውር ያድጋል። ሰይጣን ይዋሃደዋል። ከዚያ በኋላ ማስተማር ይጀምራል። እሱ ምን አለው? 10 ቀንድ 7 ራስ አለ። ዘአሰርቱ አቅርንቲሁ ወሰባቱ አርእስቲሁ ወውእቱ አርዌ ይመስል ነምረ። ያ ሐሳዊ መሲህ ነብር ይመስላል ይላል። ነብር ይመስላል። ወአፍሁ ከመድብ፣ አፉ ደግሞ እንደ ድብ ነው። ወእገሪሁ ከመአንበሳ፣ እግሮቹ ደግሞ እንደ አንበሳ ያሉ ናቸው ይላል። ማን? ሐሳዊ መሲህ። የሐሳዊ መሲህ ከዛ ምልክት ያደርጋል። ከራሱ ላይ ወውስተ አርእስቲሁ ጽሑፍ ጽርፈት ይላል። በራሱ ላይ ስድብ ተጽፎበታል ይላል። እኔ አምላክ ነኝ የሚለው ነው። እኔ አምላክ ነኝ የሚል ጽሑፍ ያርፍበታል። ከዚያ በኋላ ሰውን ሁሉ እያስተማረ እኔ ክርስቶስ ነኝ ይላል። ያስተምራል። ተአምራትን በሙሉ ያደርጋል። ፀሐይን ሳይዝ የያዘ መስሎ ይመጣል። በእጁ ጨረቃን ሳይዝ የያዘ መስሎ ይመጣል። ሁሉንም ታምራት ያደርጋል። ምን እስከሚባል ድረስ ነው የሚያመጣው? ክርስቶስ ካደረጋቸው ታምራትማ የዚህ ሰውዬ አይሻልም ወይ እስከሚባል ድረስ የሚያደርስ እንዲህ አይነት ታምራትን ያደርጋል። ለሚያምኑበት ምልክት ይሰጣቸዋል። ምልክቱም 666 ይሄ መከረኛ ቁጥር 666 ይባላል። ይሄንን 666 የሚባል ጽሑፍ ይጽፍበታል። ይሄ የአውሬው ቁጥር ነው፣ ቁጥሩም የሰው ቁጥር ነው ይላል ራዕየ ዮሐንስ። ሁልቆ ሰብኡቱ የሰው ቁጥር ነው። ቁጥሩ 666 የሚለው የሰው ቁጥር ነው ይላል ዮሐንስ በራእዩ። ስለዚህ 666 ቁጥር አለው። ያንን ቁጥር ለሚያምኑበት ምልክት አድርገው በግንባራቸውና በቀኝ እጃቸው ላይ ይጽፉታል። ያንን የያዙ መገበያየት ይችላሉ። ያንን ያልያዙ ሰዎች ግን መገበያየት አይችሉም። ስለዚህ ምን ያደርጋል? ያስጨንቃቸዋል። በትምህርት በምን እንደሚያስጨንቅ ልብ በሉ። በትምህርት ያስጨንቃል። በታምራት ልብ ይሰልባል። ከዛስ ደግሞ ምን ያደርጋል? ደግሞ በኑሮ ያስጨንቃል። መኖር እንዲያቅተው ማለት ነው። ሰው መኖር እንዲያቅተው ያደርግ፣ በኑሮ ይመጣበታል። መጨረሻ ላይ ምን ያደርገዋል? ደግሞ ይገላቸዋል። እምቢ ያሉት እንደዚህ አድርጎ በቤተ መቅደስ ላይ በሙሉ የእሱን ስዕል ያቆምበታል። ለእሱ እንዲሰገድለት ያደርጋል። ግፍን ሁሉ ያደርጋል። አውሬ ይመስላል የተባለው ይሄ ምንድነው የሚባለው? እንደ ነብር ይመስላል የተባለው ነምር ፍጥነት፣ ንፉግነት እና ጭካኔ ያለው ነምር ቶሎ ብሎ ምንድን ነው የሚያንቅ? አንገት አይደለም። የቤተ ክርስቲያን አንገቷ ምንድን ነው? ሃይማኖት ነው። ስለዚህ ሃይማኖቷን ያንቃታል ማለት ነው። ነብር ፈጣን ነው። ሐሳዊ መሲህም ፈጥኖ ያሳስታል። ምሕረት አያደርግም፣ ይገላቸዋል። እንደ ድብ ይቅርታ ለውጫዋለሁ። አፉ ከማንበሳ እገሪሁ ከመድብ ነው። እግሮቹ እንደ ጅብ ናቸው፣ እንደ ድብ ናቸው ማለት ያ እግሩ ብርቱ ነው። አጭር ነው ግን ብርቱ ነው። ሐሳዊ መሲህ የግዛቱ ዘመን አጭር ነው ግን ብርቱ ነው። በቤተ ክርስቲያን ላይ ሙሉ አቅሙን ይዞ ይዋጋታል። መከራ እንደዚያ ዘመን የሚጸናበት የለም። ከዚያስ ምን ያደርጋል? እንደ አንበሳ አፉ እንደ አንበሳ ነው ማለት አንበሳ ሲያገሳ አራዊት እንዲደነግጡ የሚያሸብር አዋጅ ያውጃል ማለት ነው።
እንግዲህ ዘመኑ ደርሷል። ጌታ የሚመጣበት ዘመን ምልክቱ ይሄ ነው ተብሏል። ከተነገረው ምልክት ያልተደረገ ነገር የለም። ታዲያ ዘመኑ ከደረሰ ምን እናድርግ ካለ የዚያን ጊዜ በይሁዳ ያሉ ወደ ተራሮች ይሸሻሉ። ይሁዳ ማለት ታማኝ ማለት ነው። አይሁድ ማለት ታማኞች ማለት ነው። አሁን ዛሬ አይሁድ እነማን ናቸው ከተባለ ክርስቲያኖች ነን። እነሱ አይሁድ ጌታን ሲክዱ ቀርቶባቸዋል። አሁን እኛ አይሁድ ነን። አይሁድ ማለት አማኝ ማለት ነው። ቃሉ ሲተረጎም አማኞች ማለት ነው። በይሁዳ ያሉ ማለት በሃይማኖት ያሉ ማለት ነው። በዚህ ወቅት አሁን ሁሉም ምልክት የደረሰበት ወቅት ነው። አሁን በዚህ ወቅት ያለን ክርስቲያኖች ምን እናድርግ ብለን ብንጠይቀው መፍትሄ ሲነግረን ጌታ ወደ ተራሮች ሽሹ። ወደ ተራራ መሸሽ ምንድን ነው? ረድኤተ እግዚአብሔር። ብቸኛው መፍትሄ በእንደዚህ ያለ ዘመን እግዚአብሔር ነው። እግዚአብሔር ተጠጉ። በምንድን ነው የምንጠጋ? በመጸለይ። ሁልጊዜ አዘውትሮ እግዚአብሔርን አስፈቅዳችሁ ውጡ ማለዳ። ሳትጸልዩ አትውጡ፣ ሳትጸልዩ አትተኙ፣ ሳትጸልዩ አትብሉ፣ የገዛችሁትን ዕቃ ሳትጸልዩ አትጠቀሙ። እንግዳ ሰው እንኳን ወደ ቤታችሁ ቢመጣ አታማትቡ፣ አትሳሳሙ። አቡነ ዘበሰማያት ሳትደግሙ ከሰው ጋር አትገናኙ። ጸልዩ፣ ረድኤተ እግዚአብሔርን ጥግ አድርጉ። በወጣም ብገባም መጠጊያ አንተ ነህ ብሉ። እግዚአብሔርን ተጠጉት። ከቤቱ አትውጡ። ቤተ እግዚአብሔር ሳንመጣ መዋል የለብንም በፍጹም። ከቤተ ክርስቲያን የሚያስወጣ ሰይጣን ሊገለን ያሰበ ሰይጣን ነው። ስለዚህ ቤተ ክርስቲያን ሳትገቡ ከኋላችሁ ሊያጠፋችሁ አስቧል ማለት ነው። ረድኤተ እግዚአብሔርን ጥግ ማድረግ። ምን እንጠጋ? ንስሐ እንጠጋ። ቤተ ክርስቲያን በመምጣት በጸሎት በቁርባን ንጹሕ በመሆን እግዚአብሔር ንጹሕ ነገር ይወዳልና ንጹሕ ነገር ወዳለበት ስለሚመጣ ጥፋታችን ስናቆም እግዚአብሔር ወደኛ ይጠጋል። እግዚአብሔር ከኛ ጋር ሲሆን ደግሞ ዓለም እናሸንፈዋለን። ሁለት ተራራ ድንግል ማርያም። ለተራራ መሸሽ ማለት ወደ ድንግል ማርያም መሸሽ ነው። ውዳሴ ማርያም ሳትደግሙ አትዋሉ። በደንብ አድርጋችሁ ደግሞ እመኑባት። ማምላክን በደንብ አድርጋችሁ ማመን ማለት ምን ማለት ነው? በቃ እኔ ከመቤታችን ተጠግቼ ምንም የምሆነው የለም የሚል ልብ ይኖራችሁ። እሷ ትጠብቀኛለች። ውዳሴ ማርያም በፍጹም ሳትጸልዩ መዋል የለባችሁም። እሷ ስን ለምንድን ነው ወደ እሷ የምንጠጋው? እሷ ተራራነት ክርስቶስ ስላለ ነው። ክርስቶስ ከሷ አለ። ስለዚህ ከመቤታችን ተጠግቶ መከራ ማለፍ ይቻላል። አባ ጊዮርጊስ እንዲህ ይላል፣ ድንግል ማርያም ዘበብራይስጢ ማርያም፣ በብራይስጥ ማርያም የምትባይ ድንግል ማርያም ሆይ ኮነ ሰማይ መድሄ ወምድርኒ ማህረጸ እመኒ ተጣበቁ ለሐሪጾቴ እንተ እንከ ይረስዩኒ ለማንቲ ምስሌ። ሰማይ መጭ ምድር ወፍጮ ብትሆን ከዚያ መካከል አጣብቀው ቢፈጩኝ አንቺ ከኔ ጋር ከሆንሽ ምንም አልሆንም ይላል። ስለዚህ እመቤታችንን በደንብ በጸሎቷ በረድኤቷ ተማመኑባት። አምላክ አርጋችሁ መኑባት ማለታችን አይደለም። አምልኳት ማለት አይደለም። ከእናትነቷ ተጠጉ። ልጇን በሷ ታገኙታል። ለእግዚአብሔርና ለሕሊናው የታመነ ሰው ለማንም ሰው ታማኝ ነው። ለእግዚአብሔርና ለራሱ ውሸታም የሆነ ሰው፣ የውሸት ማንነት ያለው ሰው፣ አስመሳይ ሰው ቢታመን እንኳን ታማኝነቱ ለጊዜው ነው። የጨነቀው ዕለት ገደል ወርውራችሁ ይሮጣል። የመከራ ቀን አብሬያችሁ ነኝ የሚለው እስካልቸገረው ድረስ ነው። ከራሳቸው ጋር የማይኖሩ ሰዎች ተለዋዋጭ ማንነት ነው ያላቸው፣ ውሸታሞች ናቸው። የቸገራቸው ቀን ወዳጅ የላቸውም። ገፍተው የሚሮጡ ናቸው፣ ጥለው የሚያልፉ ናቸው። እውነተኛ ማንነት ያለው ሰው ግን ምንጊዜም እውነተኛ ነው። ስለዚህ አለመለወጥ ማለት